ከ10 ያገኝ አሪፉ አካውንት ቦያ ፓስ ይሸለማል ማለት። ሰላም ፋሚሊ፣ ዛሬ ደግሞ ተመልሰናል። ዛሬ ደግሞ የምናረገው አካውንት ሬት ሲሆን ከኔ አካውንት ጀምር ያለው ከ1 እስከ 10 ሬት እንሰጣለን ለአካውንቶች ማለት ነው። ከ1 እስከ 10 ሬት እንሰጣለን። እስከ 10 ቪዲዮ ምናምን ድረስ እንሰራለን። እዛ ውስጥ ያሉትን ኮሜንቶች እየወሰድን እንሰራለን ማለት ነው። አይዲያቸውን እየወሰድን እንሰራለን። ከ1 እስከ 10 ውስጥ ከ1 እስከ 10 የሰጠነው 10 ከ10 ያገኝ አሪፉ አካውንት ቦያ ፓስ ይሸለማል ማለት ነው። እና አሁን ወደኔ አካውንት ሬቲንግ እንግባ። ፕሮፋይሉ ነው መጀመሪያ የሚታየው። በ2 አመት 64 ሌቭል ደርሻለሁ። ራንኮቹም እኔ ባይዘው የፈለኩት ማለት ነው ከ1 እስከ 10 ሄዶክ ገብቼ ከ11 እስከ 20 ማስተር ከዛ ከ21 እስከ ድረስ ደግሞ ግራንድ ማስተር ነው የፈለኩት እንጂ እስከ ዛሬ ድረስ ማስተር መግባት ይችል ነበር። በቃ ያሾፍኩ ምናምን የተጫወትኩት እቺንም ማስተር ገባለሁ። እና እዚህ ጋርም ቦያ ፓስ የከፈታችሁት ይታያል። እኔ 9 ቦያ ፓስ ከፍቻለሁ። እዚህ ጋርም ኢሞቶች ቦያ ፓስ ምናምን አስቀምጫለሁ። እዚህ ጋር ማፕ ምናምን ነው መሰለኝ፣ ይሄን ነገር ብዙም አላውቀውም። እዚህ ጋር ብዙም እውቀቱ ምናምን የለኝም። እዚህ ጋር ሬቲንግ ሁሉንም የሚያስቀምጠው ይሄው ሬቲንግ እዚህ ጋር አለ። ሬቲንግም ይታያል። ስኳድ ምናምን ሬቲንግ ይታያል። ሬቲንግ ጋሬና ራሱ 8 ነው የሰጠኝ ከ10 ማለት 8 ነው የሰጠኝ። ይቻላል ጀማው። እዚህ ጋር ራሸር ተጫዋች ነኝ። ሰፖርተርም አረጋለሁ። ራፍለርም ነኝ። በሲኤስ ራሸር ነኝ። እንደዛችሁ ነው። ራፍለርም እጫወታለሁ። ቦምበርም አንዳንድ ጊዜ ይሰራኛል። ሰፖርተርም ነኝ። እዚህ ጋር ቷቸው እነዚህ እንትን ያረኳቸው ሽጉጥ ደረጃ ያዛችሁትም ይታያል። ምን አይነት ደረጃ ይዛችኋል? እኔ በግሮዛ ብቻ ነው ያስኩት እንጂ ሌላ ያስኩት የለም። ደረጃችሁም ይታያል። ነጥብ ያስጨምራል ማለት ነው። ከዛ እዚህ ጋር ይሄኛውም ተሰርቶ አያውቅም። እንደዚህ አይነት የአካውንት ሬት ተሰርቶ አያውቅም። ስለዚህ እኛ እንትንም እንጨምራለን። ይሄንንም ላይክ ያረጋችሁትን ዝም ብላችሁ ያገኛችሁትን ላይክ አታርጉ። የሚገራርም እንትኖቹን ኢሞቶቹን የምትፈልጓቸውን ላይክ አርጉ፣ ሰው እንዲያይላችሁ። እና ይሄን አካውንት ቦያ ፓስ ከፍቻለሁ፣ እንትን ከፍቻለሁ። በ2 አመት 64 ገብቻለሁ። ይሄን አካውንት ከ10 ስንት ይገባል? እስቲ እናንተ ኮሜንት ላይ አስቀምጡልኝ። እኔ ግን ከ10 3 ሰጥቻለሁ። የኔን አካውንት 3 ማለት ከ10 3 ሰጥቻለሁ። አካውንት ደግሞ ሬት የሚደረግላችሁ ሰብስክራይብ እና አይዲያችሁን ኮሜንት ላይ ማስቀመጥ ነው። ለሌላው እንትን ፒስ አውት ይመቻችሁ። ሰብስክራይብ እያረጋችሁ እንጠብቁ። በሌላ አካውንት ሬቲንግ በድጋሚ እንመለሳለን።